ብስሚላህ እና በአላህ ፍቃድ ኢንሻአላህ ወጣቶች እንግዲህ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው በዛ ከባዱ ቀን يوم يقوم الناس لرب العالمين يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه يا كان يوم تبدل الأرض غير الأرض والسماوات يتباللت كان عجيب يا كبادو كان الله عز وجل بأرش تلاسر كم يارجعቸው ውስጥ ተመልከቱ ጥላውን ራሱ الله سبحانه وتعالى أضافه إلى نفسه في ظله النبي عليه الصلاة والسلام يظلهم الله في ظله በጥላው ስር ያደርጋቸዋል ብለው ያሉት በጥላው ስር መባሉ በራሱ አላህ عز وجل እንዳ ላቀው ነው የሚያሳው ኢዳፈቱ ተሽሪፍ ይባላል ኢዳፈቱ ተሽሪፍ ለማላቀም በሌላ ሐዲስ ላይ ይህ في ظل العرش በሚል መጥቷል የአርሽ ጥላ ስር ከሚለው መጥቷል በዛ ቀን ከባዱ ቀን አላህ በጥላው ስር ከሚያስቀምጣቸው ውስጥ የተጠቀሰው ማን ሰባት ሰዎች ናቸው እድለኞቹ ከነዛ ሰባት እድለኛ ከተባሉት ውስጥ ሻቡን ነሻ في عبادة الله አላህን ሱብሓነሁ ጀለ ወዐላ በመገዛት ያደገ የተመነደገ ነው ወሻቡን ነሻ في عبادة الله عز وجل ስለዚህ ወጣቶች ሐቂቃ እዚህ ጋር ልነቃ ይገባል ብዙሃን ለሸር ተግባር የሚፈልጓቸው ወጣቶች ናቸው እነሱን ለመጠቀም እኛ ግን ለዚህ ሚሽን ተልእኮ እጅ መስጠት የለብንም አላህ عز وجل የኛ ሞዴል ማን እንደሆኑ ነግሮናል እነሱን አውቀን ሞዴልነታቸውን ተረተን በእነሱ መሰረት መጓዝ መቻል አለብን አህባቢ እነዛ አስሐቡል ካህፍ إنهم فتية آمنوا بربهم وزدناهم هدى فتية جمع القلة كان دستاسر ميلو أكاتتال ግን እነሱ ሰባት እንደሆኑ የተለያዩ ጠቋሚ ነሶች አሉ آمنوا بربهم በጌታቸው ያመኑ وزدناهم هدى አንተ ጀምር አላህ عز وجل ይጨምርልህ آمنوا بربهم وزدناهم هدى ቅናቻ መንገድን መመራትን ጨመርንላቸው ይላል ሳጥር ግን አታገኝም والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين ጀምር የኛ ሞዴል እነማን ናቸው እንፈልግ ነብይ አለይሂ ሰላቱ ወሰላም እኔ ተረዳውት ይሄ ዲን የተረዳው በወጣቶች ነው ስለዚህ እኛ ወጣትነታችንን በምን መጠቀም እንዳለብን ልናውቅ ይገባል አላህ عز وجل ለምንድነው በዛ ከባዱ ቀን እነዚህ አላህን በመገዛት ላይ ያደጉ የሆኑ ወጣቶችም በአርሽ ጥላ ስር የሚያስቀምጣቸው ብለን ስንጠይቅ ከባድ የሆነ መሰናክልን በማለፋቸው እድሜ የገፋ ሰው እኮ ምን ሊል ይችላል ታውቃላችሁ አይደል እኔ ከዚህ ኋላ እንዴት መጥፎ ነገር እሰራለሁ ወደ ሞት አፋፍ ተቃርቤ ይላል ራሱ እድሜው ራሱ ምን ይለዋል ይሰብረዋል መጥፎ እንዳይሰራ ማለት በሰዎች ዘንድ ይኮነናልና ወጣትነት ግን ብዙ ከባድ ነገሮች እየጠሩት ያንን አሸንፎ ስለሚመጣ ነው ሽልማቱ ለየት ተደርጎ ለነዚህ ሰባት ሰዎች የመጀመሪያውን እንኳን ብንመለከት ኢማሙን ዓዲል ፍታዊ የሆነ መሪ ተብሏል ለምን ነው ሌላው ሰው እኮ ሚረግጠኝ ስላለ ብሎ እኮ የግድ ፍትህና ያዛባም አይደል ኢማም ሆኖ ግን ዓዲል መሆን ከባድ ነው ምክንያቱም ሚረግጠው የለም እንደፈለገ ነው አላህን ፈርቶ ነው ዓዲል የሚሆን እነዚህ ሰባት ሰዎችን በተቀጥሯቸው ራሱ ማለት ነው የእያንዳንዱ ማለት ነው መሰናክል ብንመለከተው እነዚህ ሰዎች የሚያልፉት ነገር አለ ማለት ስለዚህ በጣም ልብ ልንለው ይገባል ትኩረት ልንሰጠው ይገባል ይሄ ወጣትነታችንን በአግባቡ ዛሬ ከተጠቀምን ነገ ይጠቅመናል አላህ Subhanahu Jalla wa Ala እሱም በመገዛት ላይ
ተገድበው ዱንያቸውን ጥፍጥ አድርገው ነገ የውመል ቂያማ ደግሞ ከሚደሰቱት አላህ ያድርገን። ወላሂ ሐያታችንን ሐያተ ዱንያ የምትጣፍጠው የምታምረው በዲን ላይ ስንሆን ወላሂ ነው የምልህ። መዓሲያን በመስረት ዛሬ ደስተኛ ልትሆን ትችላለህ፣ ነገ ግን ሌላ ሐራም ነገርን እስካልጨመርክ ድረስ አትደሰትም። ለዚህ ነው መዓሲያን የሚሰሩ ሰዎች ከአንዱ ማዕሲያ ወደ አንዱ ማዕሲያ ላይረኩ ማለት ነው። እርካታ ያለው አላህን በመገዛት ብቻ። አላ ቢዚክሪላሂ ተጥመዒኑ ቁሉብ። ኸላስ በዲን ላይ ነው። አላህ ዐዘ ወጀል ከወንድም ከሴቶችን ምርጥ ህይወት እናኖራቸዋለን ያለው ፈለኑሕይየነሁም ሐያተን ጠይባ ያለው እነማንን ነው? አማኝ የሆኑ ወንዶችና ሴቶችን። ሐያት ጠይባ አላህን በመታዘዝ በአዋሚሩ ላይ በመገደብ። ስለዚህ ይህንን አውቀን ደስታ ወሌለው ማለት ነው ጉዞ እርምጃን መጀመር የለብን። ደስታ ወደሚገኝበት የሆነው ጉዞ ማመንታት የለብንም ለመጓዝ ማለት አሁን ቀጠሮም ልንሰጥ አይገባም። አሁን ብለን ጀምረን መጓዝ መቻል አለብን። አላህ ስብሓነሁ ወተዓላ እሱ ባስቀመጠው መንገድ ላይ ከሚጓዙት ምርጥ ባሪያዎች አላህ ያድርገን። هذا وصلى الله على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته.